ኦኬ እስከዛ ድረስ ዲያቆኑን እናወራው። አሰላሙ አለይኩም ዲያቆን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? አለሁ አልሐምዱሊላህ። ዲያቆን ነበርክ? ዲያቆን ነበርኩ ኡስታዝ። ኦኬ ሚስጥር አይተሃል? አዎ ቆይቻለሁ። ካየሁ ዲቁና ተቀብለሃል? አዎ በጣም ቆይቻለሁ። ከመቀበል ራሱ አገልግዬ ምናምን ብዙ አገልግያለሁ። ኦኬ ንባብ ቤት ነበርክ? ንባብ ቤትም አይደለም፣ ያው በዲቁና ብቻ አገለግላለሁ፣ ቀድሳለሁ፣ ቅዳሴ ምናምን ነገር። ኦኬ አሪፍ ነው ማሻአላህ። አሁን ቁርአን እየቀራ ነው? እየቀራው ነው። ማሻአላህ በርታ፣ አላህ ያበርታ። አሚን አላህ ያበርታ፣ በርታ። ለኛም ዱዓ አድርግልን። ኧረ እናንተም ዱዓ አድርጉልኝ። ወላሂ ብዙ ጊዜ ኡስታዝ ከመጽሐፍ ትምህርት ጊዜ ጀምሮ ብዙ ጊዜ በጣም ነው መከታተል። ንጽጽር ቤት እገባለሁ ሁሌም። በቃ ኡስታዝ ዋሂድን በጣም ነው የማደንቃችሁ፣ በጣም ነው የምወዳችሁ ነው። ስንት ናቸው እነሱ? ያው እንደናንተ ወንድም አንተ በነገራችን ላይ ኡስታዝ ብዙ ጊዜ ፕሮግራም የማየው ያንተን ብቻ ነው፣ ሌሎቹንም ግን አያለው። ያው እንደ አንድ አይ በርታ። አኒ ተመለሽ። እኔ እኮ አድሚኖች ስራችሁ ምንድን ነው? አድሚኖች እኔ እኮ አድሚኖች እኮ ለምን እንደተቀመጣችሁ አላውቅም። በቃ ከሰው እኮ ማውራት አይችልም ራሱ ኖርማሊ ማለት ነው። ከስር ያለው ሰው ክርስቲያኖች አሁን ኡስታዝ ቤት መግባት እንፈልግ ነበረ፣ ነገር ግን በቃ እንዳንገባ የሚያደርጉን ከስር የሚጻፈው ነገር ይሰድቡናል፣ ይናገሩናል እና በቃ እየተሸማቀቅን ነው እንትን የምንለው ይላሉ። አድሚኖች ደግሞ ስራችሁ የሚሆነው ከስር ነው። በጣም ቅሬታ እየደረሰብኝ ነው። ሜሴንጀር ላይ መጡና ቤት መግባት እንፈልጋለን ግን ሙስሊሞች ያስፈራሉ። ለምንድን ነው? ከስር ይሰድቡናል፣ ያንቋሽሹናል፣ ያሳቁቃና በነፃነት እንድንጠይቅ እየተደረግን አይደለንም የሚል ነው ያለው። ስለዚህ በተቻለ አቅም አርፋችሁ በተቀመጡ አድሚኖች ስራዬ ብላችሁ ብትመውታቸው እነዚህ አይነት ሰዎች ማለት ነውና ቤታችን የምንከፍተው ክርስቲያኖች እንዲጠይቁ ብለን ነው። ስለ እስልምናም ስለ ራሳቸውም ሃይማኖት ለመማማር ብለን የከፈትነው እንጂ እናንተ የዚህ ቤት አዛዥም አይደላችሁም፣ የዚህ ቤት አለቃም አይደላችሁም። አለቆች አሉ፣ የተሾሙ አድሚኖች አሉና ማደብ አለብን። ኢንሻአላህ እንደምታስተካክሉ ተስፋ አለኝ። በጣም ትናገራላችሁ፣ ሰው ሞራል ትነካላችሁ፣ ከዘር ጋር ታያይዛላችሁ። አፉ ትንሽ ከተኮረታተፈ አንድ ሰው ልክ ከዘር ወደ ዘር ትሄዳላችሁ። በጣም የሚያስጠላ ነገር ነው። የሱዳን ዕጣ ፈንታ ነው እኛ ጋር የሚደርሰው። ወላሂ በጣም የሚያስጠላ ነገር ነው። ሰው እንዴት በዘር ይገዳደላል? በዘር እንዴት ይነጋገራል? ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ብለው ነግረውን ጥንብ የሆነውን ነገር የሚያጥነገንግ ነገር ሽታው በጣም የሚያስጠላውን ነገር እዚህ አምጥታችሁ አታግሙን። ግማታም ነገሩ ማለት ነው። እዛው እንደፈለጋችሁ እዛው የዘር አካባቢ ላይ እንትን በሉ። እኛ የሰው ዘር አንድ ነው ብለን ነው የምናምነው። የአደምና የሐዋ ልጆች ነን። ሁላችንም ወንድምና እህት ነን። አለቀ። አጠቃላይ የሰው ዘር በአጠቃላይ ማለት ነው። ወንድማማችነት በቁርአን 3 አይነት ነው አይደለ? 3 አይነት ወይ 4 አይነት ነው ያለው። የመጀመሪያው የአደምና የሐዋ ልጆች በመሆናችን እናትና አባታችን አንድ በመሆናችን እሱ ራሱ ወንድምና እህት ነን። ሁለተኛው ደግሞ የአገር ልጅነት አለ። ወደ ሰሙድ አላህ ሲልካቸው ምንድነው የሚለው? ወንድማችሁ እያለ ነው የሚጠራው። ስለዚህ ኢትዮጵያዊነት አለ። ኢትዮጵያዊ ወንድሜ እህቴ መባባል በሸሪያችን ይቻላል ማለት ነው። እዚህ ሲመጡ ክርስቲያኖች ወንድሜ እህቴ በሏቸው። ግን ወንድሜና እህቴ ስትሏቸው ኢትዮጵያዊ ወንድሜ ኢትዮጵያዊ እህቴ ብላችሁ ተንከባከቧቸው። ይቻላል በሸሪያ። ሶስተኛው ከአንድ አብራክ የሚወጣ ወንድምና እህት ነው። ከአንድ አብራክ የሚወጣ የእናት ልጅ ወይ አባት ልጅ እሱ ራሱ ወንድምና እህት ነው። አራተኛውና የመጨረሻው ደግሞ የሃይማኖት ወንድም የሚባላል። የሃይማኖት ወንድም ማን ብቻ ነው ለኛ? ንገሩኝ እስቲ ማን ብቻ ነው? የሃይማኖት ወንድም ማን ብቻ ነው ለኛ? ወንድምና እህት የሃይማኖት ማን ብቻ ነው? ማን ብቻ ነው? የሃይማኖት ወንድምና እህቶቻችሁ ሙስሊም ብቻ ነው።
ክርስቲያን ወንድሜ ማለት ይቻላል? ክርስቲያን ወንድሜ፣ ክርስቲያን እህቴ። አንዳንድ ሰዎች ከሸሪዓው የወጣ ነገር አታደርጉ። የሃይማኖት ወንድሞቻችሁ አይደሉም። ራሱ ክርስቲያን አይሁድ ምናምን ሃይማኖትን ታሳቢና ዋቢ ያደርገን ነው የምናወራው። ስለዚህ ክርስቲያን ወንድሜ፣ ክርስቲያን እህቴ ምናምን አይባልም። በሸሪዓው አይፈቀድም። ቀይሩት። ወይም ደግሞ ኢትዮጵያዊ ወንድሜ፣ ኢትዮጵያዊ እህቴ፣ ወይም ደግሞ ዝም ብላችሁ እህቴ ወንድሜ በሉ። ያው ኢትዮጵያ ወንድሜ እህቴ ስትሉ የአደምና የሐዋ ልጆች ነን አንድ ስለሆነ ማለት አደምና ሐዋ ላይ እንትን ስለሚለው ማለት ነው። ምን ለማለት ፈልጌ ነው? ዘረኝነት በጣም ጥንብ ነው፣ የሚያጠለቅልቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ምንድነው ብለዋል? እርሷን ተዋት ጥንብ ናት ብለዋል። ጥንብ ናት ተብለዋል ማለት ነው። ስለዚህ የዘረኝነት ትግሬን ማግለል፣ ኦሮሞን ማግለል፣ አማራን ማግለል፣ ጉራጌን ማግለል፣ ወላይታ ሶዶ የፈለገ ነገር የትኛውም ቢሆን አምላካችን አላህ በሱረቱል ሩም ምዕራፍ 30 ቁጥር 21 ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮች መለያየት ከአስደናቂ ማለት ነው። ወይም ደግሞ ፍትህ ብለን ፍትሃ ብሔር፣ ግብር ብለን ግብረ ገብ፣ ወደ ሳድስ የነበረውን ወደ ሀግህ ስንቀይረው ምንድነው የሚሆነው? አይታችሁ ከሆነ ጄኒቲቭ ፎርም ይሆናል ማለት ነው። ስለዚህ እግዚ የነበረው እግዚአ ከሆነ እግዚአብሔር የሚሆነው ለዛ ነው። እግዚ ካልን በኋላ አ የምትባል ነገር መውሰድ አንችልም። ወደዚህ ነው ያለው። የሚቀረው ብህ ነው። ብህ ደግሞ ብቻውን ትርጉም የለውም። እግዚ ማለት ጌታ ማለት ነው። አ ማለት አባት ማለት ነው። ሄር ማለት መንፈስ ቅዱስ ነው ብሎ ይተረጉማሉ። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ግን አዩ ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል መዝሙረ ዳዊት 135 ቁጥር 1 ላይ 136 ቁጥር 1 ላይ ያ ማለት እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና ማለት ነው። ቸር ማለት ያንን ነው የሚያመለክተው። ቸር ማለት ነው ራሱ እንጂ ብሔር የሁለት ቃላት ውቅር ነው። ሁለተኛ ነገር ደግሞ ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ መጽሐፋችሁ ላይ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ከሆነ ኢየሱስ ክርስቶስ የአብ ወልድ መንፈስ ቅዱስ ልጅ ነው ወይ? ያስኬዳል ወይ? ሰይጣን እግዚአብሔር እንደተባለ ታውቃላችሁ? በባይብል ስንቶቻችሁ ታውቃላችሁ? ዲያቆን ሰይጣን እግዚአብሔር እንደተባለ ታውቃለህ? እኔ ግን አላቅም፣ አላየሁም። ከዛ ይልቅ ግን ብዙ ጊዜ ውስጤም የተመላለሰ ጥያቄ የሚሆንብኝ ነገር እሺ ማህሌት ምናምን ስንቆም ማለት ነው የሆነ የሚባል እዚህ ቃል ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ነው የምንላት ማርያምን ማለት ነው። ከዛ ደግሞ ስንመለስ ኢየሱስንም ቤዛ እንለዋለን። እዚህ ጋር ብዙ ጊዜ ጥያቄ ይሆንብኛል። ቤዛ ማለት ምን ማለት ነው ትርጉሙ? ቤዛ ማለት አዳኝ ብሎ ነው ያስተማሩን። ቤዛ ማለት አዳኝ ማለት ቤዛ የተባሉ ከኢየሱስ ውጭ የሉም በባይብል። እኔ ግን ማርያምን ብዙ ጊዜ እንደዛ ነው ብዬ ነው የተማርኩትም ያየሁትንም በመልኩ ላይ ማለት ነው። መልከ ማርያም ላይ እንደዛ ምናምን። ግሪከኛው ሉትሮሲስ ማለት ቤዛ ማለት ነው። ቤዛ የሚለው ቃል የግዕዝ ቃል ራሱ ቤዘወ ነው። ነፃ ወጣ ከሚል ቃል ነው የመጣው። ስሮ ቃሉ ነፃ ውጪ ዋቢ ማለት ነው። ዋስ ተያዥ ማለት ነው። አረጋ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ በተመለከተው ማለት ነው። ቤዛ ማለት ነፃ ውጪ ነው። ለምሳሌ ሉቃስ 2:38 ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነህ? ሁሉ የእርሱ ሰላም ነው? አልሐምዱሊላህ ሰላም ነው። ወይዴ እንዴ ሙስሊም ነህ እንዴ? ሙስሊም ነኝ። በአጋጣሚ ነው የገባሁት አውርዴ። አይ ችግር የለውም። ኧረ ምን አይስምህ ሁሉ የእርሱ ይላልና ሁሉ ከእርሱ በእርሱ ለእርሱ ነው የሚል ስም የብዙ ጊዜ ክርስቲያኖች ናቸው የሚጠቀሙት። አይዋ ሰለምቴ ነህ? ሰለምቴ ነህ? ኧረ አይደለሁም። ኦኬ። አይ ስም የእነሱ አይነት ነው የሚመስለው። ለማንኛውም ችግር የለውም። ሪኮስት መቀመጥ ትችላለህ። ማንም እንትን የሚል የለ። እሺ የሚያገደ የለ። እሺ ሚስ ዲምፕል ሃኒ
እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ? ሰላም ነሽ? ፈረንጆች አሁን እንዴት ነሽ ምናምን ቢሉሽ እግዚአብሔር ይመስገን ነው የምትይው? ፈረንጆች አሁን እንዴት ነሽ ምናምን ቢሉሽ ምንድነው የምትይው? እግዚአብሔር ይመስገን ነው የምለው። በምን ያውቃሉ? በምን ያውቃሉ? እግዚአብሔር ይመስገን ብትይ ምን አሁን ይገባቸዋል? እግዚአብሔር ይመስገን የሚለው ጂሰስ ነው ማለት ያለብን እኮ ምን ታያለሽ ነው እኮ ብለሽ አሁን አሁን ለምሳሌ እንዴት ነህ ምናምን ቢሉን አልሐምዱሊላህ እላለሁ። ምን እንደማለት እንደፈለኩኝ ሁሉም ሰው ያውቀዋል በዓለም አቀፍ ደረጃ። ማለትም አልሐምዱሊላህ ስል ምን ማለት እንደሆነ ያውቃሉ። ከዛ አምላክሽ ማን ነው ስትያቸው ደግሞ አላህ ስትያቸው ምንም ብለው ያውቃሉ። አሁን እግዚአብሔር ነው አምላኬ ብታያቸው ምንድነው ምናምን ይልሻል። ማን ነው ስሙ ማን ነው? ባይብል ላይ ያለ መጽሐፋችን ላይ ምናምን ብለው ሊጠይቁሽ ላይ ይችላሉ። እግዚአብሔር ብለው ማለት እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚእ ማለት ጌታ ማለት ነው። ትርጉሙን ታውቂዋለሽ። ብሔር ማለት ሀገር ማለት የሀገር ጌታ ማለት ነውና የሀገርሽ ጌታ ነው። ከሀገርሽ ያው ቦሌ ኤርፖርት ላይ ያቆማል ማለት ነው። ቦሌ ኤርፖርት ስትወጪ ማንም የሚያውቀው የለም። ስለዚህ የሀገርሽ ጌታ ነው ማለት ነው። ከሀገርሽ ውጭ አይሰራም ማለት ነው። አንዬ እነሱ ባይብል ላይ ያለው እግዚአብሔር ማን ይለያል? እግዚአብሔር አይደለም ስሙ? እግዚአብሔር አይሉትም እነሱ። እግዚአብሔር የሚለው ግዕዝ እኮ ነው ቋንቋው። ራስ ነቢያትም ሐዋርያትም እግዚአብሔርን አያውቁትም እኮ። እግዚአብሔር የሚለውን ቃል አያውቁትም ቃሉ ማለት ነው። እግዚአብሔር የሚለውን አይደንቲቲ ከሆነ ያውቁታል። እውነት ነው። እግዚአብሔር የሚባለው አይደንቲቲ እና እኛ አላህ የምንለው አይደንቲቲ አንድ አይደንቲቲ ነው ያለው። ሁለት አይደንቲቲ የለም። እናንተ ልጅ አለው ትላላችሁ፣ እኛ ልጅ የለውም እንላለን። ልዩነታችን እሱ ነው። ስለ አንድ ነገር ከሆነ የምናወራው እንደዛ ነው የሚሆነው። ለምሳሌ ሃና እና ሚስ ቴምፕል ስንት ማንነት ናቸው? ስንት አይደንቲቲ ናቸው? ሁለት አይደለ? ሁለት ነው። ስለዚህ ስለ ሃና ሳወራ ስለማን እያወራው አይደለም? ስለ ሚስ ቴምፕል እያወራው አይደለም። በቃ ሁለት የተለያየ ማንነት ናቸው። ገባሽ? እናንተ ልጅ አለው ስለምትሉትና እኛ ልጅ የለውም ስለምን ነው የምናወራው? ስለ አንድ አይደንቲቲ ከሆነ አዎ፣ ስለ ሁለት ከሆነ እንደዛ አይደለም። እነዛ ልጅ ቁርአን ላይ ሱረቱል ካፍ ምዕራፍ 18 ቁጥር 4 እና 5 ላይ እነዚያ ልጅ ይዟል ያሉትን ሊያስጠነቅቅ አወረደው። አላህ ልጅ ምን አላለ? አላህ ልጅ ምን አላለም? አልያዘም ይላል ቁርአን። ይዟልና አልያዘም የሚሉት ስለ አንድ ማንነት ነው እያወራን ያለ ነው። ከዛ አንፃር ነው ራሱ ማለት ነውና አላህ የሚለውን ስም ሳይሆን እግዚአብሔር የሚለውን ስም ነቢያትም ሐዋርያቶችም አያውቁትም። እግዚአብሔር የሚለውን ስም ማለት ነው። ገባሽ? እግዚአብሔር የሚለው ኢትዮጵያውያኖች ያወጡለት ስም ነው። ንጉስ ኢዛና ነው ያበረከተው ይህን ስም። ቤት ቪዲዮ እንትን ብለህኝ አልተመቸኝም ለመስማትም ማለት ነው። ቪዲዮ ከፍተህልኝም ነበረ። ቆይ ላሰማሽ። እግዚአብሔር የሚለውን ስም ማን ነው የሰጠን? ጣዖት አምላኪ ሰው ነው የሰጠን። ጣዖት አምላኪ ነው የሰጠን። እሺ እስቲ ላሰማሽ ስሚ። የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ ሰማሽው? ማን ያበረከተልን? እግዚአብሔር የሚለውን ስም ያበረከተልን ማን ነው? ጣዖት አምላኪ የነበረው ኢዛና የሚባል ሰው ነው። ይወጣች ያበረከተልን። የተመለሻኒ እና የተመለሽ በዚህ ኢማርያም
የሚለው ነገር በጣም የሚገርመኝ ነገር ሰዓታት ላይ ነው አይደለ? ሰዓታት አባ ግርጌ ዘጋስጫ ዘጋስጫ ላይ ነው። መጀመሪያ ላይ እንደጀመረ እና ገና ልጇን ታቅፋ ትመጣለች ማለት ነው ማርያም። እኔ ምን አውቃለሁ። በጣም የሚገርም እኮ ነው። ይገርማል። እኔ ከራሱ ገርሞኛል ራሱ። አይ እኔ አሁን ወደኋላ እነዛን ህይወቶች ወደኋላ ሳስባቸው ላይመጣ የማይችል ወይ ደግሞ እንዴት ገና ልጅ ሆኖ ነው የሚመጣው ታቅፎ? ሁሌም ጥያቄ ይሆንብኛል። እስቲ መጽሐፈ ሰዓታት እስቲ ለየው ብዬ ነው። በዛቲ ሰዓት ሁሉ ፍጥረት ይመጽኡ ለስብሐት ለእግዚአብሔር ወከዋክብት አታክልት ጽወሰው ማይ ይቀውሙ። ምን ላይ ነው ያለው? መጀመሪያ አካባቢ ስሙ ሐዋርያ ቃሉ ሃሌሉያ ሃሌሉያ መልኩን ቅዱስ ቅዱስ እግዚአብሔር ዘይመጥን ለመብረቅ ወያጸዩ ለመጓት ቅዱስ 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 የሚለው መጀመሪያ ሲጀመር ቅዱስ ቅዱስ እግዚአብሔር ጸባኦት አምላክ ነው የሚለው ነው። ጸባኦት መላእክት ወይ አቆቶቱ ስልጣናት ምን ላይ ነው ያለው? ማህሌተ ጽጌ አለክ እንዴ? ማህሌተ ጽጌ ነው የሚል እንትን ማህሌተ ጽጌ የለኝም። ማህሌተ ጽጌ የለኝም። በቃ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ነው። መልካ መልኮቹ ያሉት መዝገበ ሃይማኖት ውስጥ አይደል ያሉት? እነዚህ መልከ ኡራኤል፣ መልከ ፋኑኤል፣ መልከ ገብርኤል ምናምን ይባሉ በየቀናቶቹ በበዓላቶቹ የሚቆሙ መልኮች። ተፈጸመ ናሁ ተፈጸመ ማህሌተ ጽጌ የሚባል አለ። ራሱ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ስሙር አስመኪ ቦቱ ንግስተ ሰማይ ወምድር የሰማይና የምድር ንግስት ነሽ ምናምን ስሚ ጸሎትየ ወይ ጽባ ቅድሜ ከገሬ ወይ ትመጥገጽ የሚየ በለተም እንዳይ አጽማ አዝቢከ ሀቢየ ምናምን እየተባለ ይባል ነበር። ሃሌሉያ እየተባለ አይደል? ወይ ብጻ ቅድሜ ከጋሬ ወይ ብጻ ተጋሪ አስታውሳለሁ። አይ ቲንክ አረሳሁት ማለት ነው። ብቻ በጣም ይገርማል። በዛ ህይወት ግን ይሁን በቃ ኢቨን አስተማሪዎቹ ራሱ እኮ እያወቁት እውነቱን ይደብቁታል፣ አያስተምሩት። ኧረ ማን ያውቀዋል ብለህ ነው? ግዕዝ እኮ ብዙ ሰው አያውቅም እኮ ትርጉሙን አያውቅም። ዝም ብሎ ነው የሚለጠልጠው። ኧረ ዝም ብለው ነው የሚለጠልጡት። የሚያውቁት ራሱ ያለው ይመስለኛል። አያውቁትም ራሱ አያውቁትም። ያው ለምሳሌ ማርያም ሚስት እንደተባለች አያውቁም። ያ ሚስት እንደተባለች አያውቁም። ሰዓታት ላይ ታስታውሳለህ? ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ሚል አለ። አሁን ለምሳሌ ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ እናቱ ነሽ ለአብ ደግሞ ሚስቱ ነሽ ይላል። ማርቱ ለመንፈስ ቅዱስ ጽርሐ ቤቱ ይላል። እና ግን አሁን አያውቁም። አሁን ሰው ዝም ብሎ ነው ሰላም ለኪ ማርያም እስመ ኮንኪ ለአማርቱ ለወልድ ወላዲቱ ይላል። ለወልድ እናቱ ነሽ ለአብ ሚስቱ ነሽ ይላል። ሰላም ለኪ መልክ በእንተ ግዚተነ ለምንድን ነው ለእምርተ ገስጋ ኪግ ላይ ነው አይደል? ሰላም ለኪ ማርያም ለአማርቱ ስብሐት ይላል። ደግሞ ለአማርቱ ስብሐት ይላል። ሰላም ለኪ ማርያም ለአማርቱ ስብሐት ይላል። መጽሐፈ አርጋኑን ደግሞ ምዕራፍ 1 ቁጥር 10 ላይ ደግሞ ያ ሙሽራ የምትሆን የእመቤታችን ምስጋና ለመጽሐፍ እንድጀምር ይላል። ያ ሙሽራ ይለዋል። ቱርቱሊያ ኦን ሞኖጋሚ በሚል መጽሐፉ ላይ ምዕራፍ 8 ላይ እንደዛ ይላል። ማርያም ሁለቱም ናት ይላል። ማርያም ይላል ምንድናት ይላል? she was both virgin and a wife of one husband ድንግልም ናት ሚስትም ናት ነው የሚለው። የማ ሚስት ናት? የማ ሚስት ናት? ማርት ይላል። ማርቱ ለአብ ማርቱ ይላል። ዋይፍ ነው የሚለው እንግሊዘኛው ላይ ታችሁት ከሆነ ዋይፍ ያ ሚስት ናት ብሎ ነው የሚያስቀምጠው። ያ ሚስት ያ ሙሽራ ግን ያ ህይወት ወላሂ ሰባቲቱ ጥጃ ሐናን በእርግጥ ወራት አምላክ አስቧት ጨረቃ የተባለችውን አዲሷን እምቦሳ የፀሐይ እናት ድንግል ማርያምን በተጸንስ ሞት የነበረው ያጎቷ ልጅ ሳሚና በታምር ተነስቶ ከመፈክሯ ህልም የቀረበው ፈቶ እንዲህ ሲል መሰከረ። ስብሐት ለኪ ማርያም እሙ የለፀሐይ ጽድቅ ለአማርቱ ለወላዲቱ አለ ይላል።
ለአሚስቱ ለወልድ ደግሞ እናቱ ወላዲቱ አያውቁም ብለው ነው ገባ። አሁን ግዕዝ አይችሉም ብለው ነው እና ሰው አያነብም እንደዚህ ትርጉሙን አያውቁም ነው የምልህ። ምን የሚያሳዝነው እኮ እነሱ የሚያስተምሩት ሳያውቁ ነው። ግን ህዝቡ ምዕመኑ የሚከተለው ቢያነብ 5 ደቂቃ ውስጥ አይቆይም መጽሐፍ ቢያነብ። ስለ ኢየሱስ አሁን ቢያውቁ እኔ ሰው ነኝ ይላል እሱ። አንዳች ከኔ ምንም ማድረግ አልችልም እያለ ያምኑታል። እንደዛ ነው። ኢንሻአላህ እስቲ እንሂድበትና የተወሰነ ጥያቄ ያለው ሰው ጥያቄ መጠየቅ ትችላላችሁ ማለት ነው። ጀዛከላ ኸይረን ጀዛ። በርታ፣ ዲን ላይ በርታ። ዲያቆን ማነው ስም? የሙስሊም ስም ማን ነው? አሚር። አሚር ማሻአላህ አሪፍ ስም ነው። እንደውም ሌላ ቲክቶክ ነበረኝ በሱ ስከታተል ነበረ ኡስታዝ። እስከ በቃ ብዙ ሰዓት ከታተል ነበረ። እስር ቤትም ገባ ነበረ። ያኛውን አካውንት ደግሞ እንዳጋጣሚ ሆኖ በሆነ አጋጣሚ አንድ ፈረንጅ በውስጥ ይመጣልና እናገኝ አካውንቴን እንዳለ ውስድ አደረገው። ይሄኛውን አዲስ ነው የከፈትኩት። በርታና እንግዲህ ዲን ላይ ጠንከርና እንትን በል። በተቻለ አቅም ሌላ ነገር ውስጥ አለመግባት፣ ፖለቲካ ውስጥ አለመግባት፣ ዘረኝነት ውስጥ አለመግባት፣ ውዝግብ የሚያስነሱ ነገሮች ላይ አለመግባት። በተቻለ አቅም ላኢላሀ ኢለላህ የሚለውን ባንዲራ ማውለብለብ፣ አቂዳህን በደንብ አድርገህ መጠበቅ፣ ዲንን አጥብቀህ መያዝ፣ ሰዎችን ወደ ኢስላም መጣራት። ሁለቱ ነገሮች ደግሞ አይነጣጠሉም። አኽላቅም ዳዕዋ ማለት ነው። አደጋ አለው። አኽላቅ ከጎደለው ዳዕዋ በጣም አደጋ አለው። ቢቀር ይሻላል ራሱ ማለት ነው። እንደገና ደግሞ አኽላቅ ብቻ አይደለም፣ እውቀት ይፈልጋል፣ ኢልም ይፈልጋል፣ ትምህርት ይፈልጋል፣ ማንኛውም ነገር ማለት ነው። እውቀት ይፈልጋል። ማንኛውም ውይይቱም፣ ንጽጽሩም፣ ሰውንም ወደ አላህ መጣራት ምናምን ነገር ምን ይፈልጋል? እውቀት ይፈልጋል። ግን እውቀት ብቻውን ደግሞ አይደለም፣ አኽላቅ ይፈልጋል፣ ስነ ምግባር ይፈልጋል። ስነ ምግባር ማለት ነው ኤቲክስ የሚባለው ነገር። ኤቲክስ ከሌለ በጣም አስቸጋሪ ነው የሚሆነው ማለት ነው። ለመሰዳደብ፣ ለመበሻሸቅ፣ ለመደባደብ ዲናችንን ባንጠቀምበት ጥሩ ነው ራሱ ማለት ነው። ምንደባደብለት ምንሳደብለት እውነት የለንም። የያዝነው እውነት ምንሳደብለት አይደለም፣ ምንደባደብለት አይደለም። ሀቅ ነው። ሀቁን ሰዎች እንትን ማለት አለባቸው፣ ማወቅ አለባቸው ማለት ነው። ያንን ነው የምንለው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት በእንትን ላይ ማለት ነው። እንትን ምንድን ነው ለኔ ብሎ የተወ አይደል ያሉት። ለኔ ብሎ የተወ ክርክሩን ንትርኩን ለኔ ብሎ የተወ ሰው ጀነትን ምን ለዋለው አሉ ዋሶ ነው አለው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው አይደለ። ሱነን አቢ ዳውድ መጽሐፍ 43 ቁጥር 28 ላይ እንደዛ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። የሀቅ ባለቤት ሆኖ እንኳን ክርክርን ለተወ ሰው በአጸደ ጀነት ላለው ቤት ዋስን ይሆነዋል ብለዋል። የሀቅ ባለቤት ሆኖ ሀቁ ራሱ ጋር እያለ ግን ለክርክር፣ ለጭቅጭቅ፣ ለንትርክ፣ የኮንፍሮንቴሽን ለሚፈጥር ነገር አረ ወደዛ እኔ ወደዛ ምን አጨቃጨቀኝ ምን አነታረከኝ ብሎ ለተወሰው ጀነት ዋስ ሆነዋል አለ። ጭቅጭቅ፣ ንትርክ፣ ኮንፍሮንቴሽን አይፈቀድም በኢስላም ማለት ነው። ይሄንን ነው የሚናገረው ማለት ነውና ከዛ አንፃር ነው አንተ በርታ፣ በተቻለ አቅም ዲን ላይ መጎበዝ ነው ያለብህ። አላህ ይጨምርልህ። አሜን ኢንሻአላህ ጀዛከላሁ ኸይር። ጥያቄ ያለ ሰው እንግዲህ ላይ ያላችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ እኔ ስለ ኢየሱስ ልጠይቅህ ነበረ። ኢየሱስ አምላክ ካልሆነ ለምን አምላክ ተደርጎ ተሰበከ? ሆነ አምላክ ካልሆነ አምላክ ነው የሚል አለ ባይብል ላይ ይኖር ይሆን? ባይብል ላይ የሌለ ነገር ነው መምህራኖቻችን የሚያስተምሩ። አዎ አንደኛ እሱ ነው። ሁለተኛ ነገር ደግሞ ያው እንትኑ ነው። አንዳንድ ነገሩ እነሱ የሚያቀርቧቸው ነገሮች አሉ። በድንግልና መወለዱ ኢየሱስን ማረጉን ምናምን ነው እንትን የሚሉት እነሱ። በድንግልና መወለዱ ማረጉ፣ በዛሬ ደግሞ ኦንቶሎጂካሊ ሳይሆን በእንትን ደረጃ አምላክ ሊሆን ይችላል። ምንድን ነው የሚባለው ፈንክሽናል በሆነ መልኩ ማለት ነው። ለምሳሌ ሙሴ አምላክ ተብሏል አይደል በባይብል አምላክ ተብሏል። አዎ አምላክ ተብሏል። ግን ኢየሱስን ሁለተኛ ክፍለ ዘመን ላይ የነበሩ ሰዎች ሐዋርያቶች ካለፉ በኋላ የነበሩ ሰዎች ኢየሱስን ሁለተኛ አምላክ ብለው ነው የሚያምኑት የነበረው። ሁለተኛ አምላክ ብለው ነው የሚያስቀምጡት። ሁለተኛ አምላክ
ገባሽ? አንዱ አምላክ አለ፣ ከዛ ሁለተኛ አምላክ ብለው ነበር የሚያስቀምጡ የነበረው። እንዴት እንደዳበረ ላሳይሽ ነው። ኢየሱስ አምላክ ነው የሚለው ስብከት በኋላ ላይ እንዴት እንደመጣ እንዴት እንደዳበረ አንዳንድ ነገሮችን ረጋ ብለን ማየት ያስፈልጋል ማለት ነው። ኢየሱስን ሁለተኛ አምላክ ወይም ደግሞ ሌላ አምላክ ብለው የሚያምኑ ሰዎች ነበሩ። ራሱ ታውቂያለሽ ይሄንን ሁለተኛ አምላክ ብዙ ናቸው። ሁለተኛ አምላክና ሁለተኛ ጌታ የሚሉት ማለት ነው። ለምሳሌ በእንትን ላይ የአውሳቢዮስ ዘቂሳሪያ ምን ይላል መሰለሽ? ቸርች ሂስትሪ በሚለው መጽሐፍ 1 ምዕራፍ ላይ ቁጥር 9 ላይ ሙሴ ከአብ ቀጥሎ ሁለተኛ ጌታ መሆኑን በግልጽ አውጀዋል አለ። ስንተኛ ጌታ? ስንተኛ ጌታ? ሁለተኛ ጌታ። ቀለሜንጦስ ዘእስክንድርያ ሲናገር የስትሮማታ በሚባለው መጽሐፉ ላይ ምዕራፍ 14 ላይ በአብ ፈቃድ ሁሉ ነገር ወልድ ሁለተኛ ነው የሚለው። ደረጃው ሁለተኛ ነው ብሎ ነው የሚያስቀምጠው። ቶቶሊያስ ዘካርቴጅ ደግሞ ምን አለ? አፖሎጂ በሚባለው ምዕራፍ 21 ላይ ምንድነው የሚለው? በባህሪ ሳይሆን በህልውና መንገድ በደረጃ ሁለተኛ ነው ብሎ ነው ያስቀመጠው። ሁለተኛ ነው ብሎ ነው ያስቀመጠው። ኦሪገን አጌንስት ኮንትራ በሚባለው መጽሐፉ ላይ ምዕራፍ 5 ቁጥር 39 ላይ ምን ይላል? ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ስንተኛ አምላክ? ሁለተኛ አምላክ ይለዋል። ዮስጦስ ሰማዕቱ ጀስቲን ማርቲርስ ፈርስ አፖሎጂ በሚባለው መጽሐፉ ላይ ምዕራፍ 13 ቁጥር 6 ላይ ሌላ አምላክና ሌላ ጌታ ለሁሉ ነገር ፈጣሪ ይገዛል አለ። ሌላ አምላክ ይለዋል። አይሽ እንዴት እንደዳበረ ማለት ነው። ከዛ በኋላ ነው ወደ ጉባኤ ስትመጪ 325 የኒቂያ ጉባኤ ላይ በአርዮስና በአትናቴዎስ መካከል ለነበረው ግጭት አካል ዘእም አካል ባህሪ ዘም ባህሪ ከባህሪ ወስዶ ከአካል ወስዶ ተወለደ። አምላክ ከአምላክ የተገኘ አምላክ ነው ብሎ ማስተማር ጀመሩ። አምላክን አስገኘ። ከዛ በኋላ ተመልሰው እነሱ በባህሪ አንድ ናቸው የሚል ትምህርት መጣ። ሃኒ እናትሽ ሰው ናት አይደል? አዎ። አንቺ ምንድን ነሽ? ሰው። ኦኬ። ከምንድን ነው የተገኘሽው? አንቺ ከሰው ነው የተገኘሽው አይደል? አዎ። ማንነትሽ የተገኘው ከማንነቷ ነው። ምንነትሽ የተገኘው ከምንነቷ ነው አይደል? እናትሽ። አዎ። አንቺና እናትሽ ስንት ሰዎች ናችሁ? 2። ኦኬ። አብና ወልድ ስንት አምላክ ናቸው? 1። ለምን አንድ ይሆናሉ? አንቺና እናትሽ ስንት ሰው ናችሁ? በምንነት ስንት ሰው ናችሁ? አናስ አብ እኮ ሰው አይደለም አይደል እንዴ? እኮ አብም አምላክ ነው ወልድም አምላክ ነው። አምላክ ከተገኘ ስንት አምላክ ነው የሚሆነው? 2 ነው የሚሆነው መሰለኝ። እንደዛ ነው የሚሆነው። በቃ አይሽ ሁለተኛ አምላክ ይለዋል ራሱ። ሌላ አምላክ ይለዋል፣ ሁለተኛ አምላክ ይወጣል። እሱ ነው የምልሽ። ለዛ ነው ይሄ ነገር ነው የዳበረው ትምህርቱ ማለት ነው። እና እንትኑ አሁን አምላክ መባሉ አይደለም ችግሩ፣ ግን ከአምላክ ተገኘ የሚሉት ነገር አለ። አምላክን ወለደ፣ እግዚአብሔርን ወለደ። አይምሮሽ ይቀበለዋል? እግዚአብሔርን ወለደ። እግዚአብሔርን አይወልድም፣ ግን ፍጹም አምላክ ፍጹም ሰው ነው የሚሉት ነው። እግዚአብሔርን ወለደ የሚል ጥቅስ አለ። እግዚአብሔርን ወለደ የሚል ትምህርት አላቸው እነሱ። እግዚአብሔርን ወለደ ጥቅስም አለ እንትንም አለ። ራሱ በትምህርት ደረጃም ላሰማሽ እችላለሁ። መምህር ታሪኩ አበራ ላሰማሽ እስቲችን። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግ ፍየል አይወልድም። አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። ይበቃል። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። ይበቃል አልኩ እኮ አሰማም እንዴ? እንዴት ያለ ነገር ነው?
እኛ የምንፈልገው በቃ አንዴ ከተናገርክ በቂ ነው። ለምንድን ነው የምትደጋግመው? መምህር ታሪኩ አበራ ተው እንጂ እንዴ። ሀኒም እኮ ይሰለቻታል። አንዴ ተናገርክ በቃ እንትን ደገምክ ይሻልን። አሁን ለአራተኛ ጊዜ ታወራለህ እንዴ? ተው እንጂ መምህር ታሪኩ ምን አይነት ሰው ነው? እሺ ሀኒ ቀጥይ። ሰማሽው? ሰሙት። እግዚአብሔርን ነው የሚወልደው አለ። ስለዚህ እግዚአብሔርን ነው መጽሐፍ ቅዱስ መምህራኖቻችን ባስተማሩ ሳይሆን መጽሐፍ ቅዱስ ላይ ነው ትክክለኛ እውነት ያለው። እነሱ በጣም ብዙ ነገር እየጨመሩ ነው የሚናገሩት የሚያወሩት ነው እኮ። እሱን ነው እኮ የምልሽ እኮ። ለዛ እኮ ነው እግዚአብሔርን ከወለደ ሁለት ነው የሚሆነው። ስለዚህ አምላክን ወለደ ብለው ነው የሚያምኑት። ያንን ደግሞ አንቺም ታውቂዋለሽ ራሱ ማለት ነው። በሬን ሲወልድ ሁለት በሬዎች ነው የሚሆኑት። አምላክን ከወለደ ደግሞ ሁለት አምላክ ነው የሚሆነው። እንደዛ ነው። በጣም ከባድ ነገር ነው። እግዚአብሔርን ከወለደ በጣም ከባድ ነው የሚሆነው እና አላህ ይድረስልን። አላህ ይሁነን። የምር ከእንደዚህ አይነት ትምህርት አላህ ይጠብቀን። የምር በጣም ነው ከባድ ነው ራሱ ማለት ነው። ምን ይላል? አካል ዘም አካል ባህሪ ዘም ባህሪ ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይ አካል ዘም አካል ባህሪ ዘም ባህሪ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ባህሪ ዘም ባህሪ የተወለደ ልደት የማይመረመር ብሎ ነው ያስቀመጠው። አምላክን ወለደ የሚል ትምህርት በጣም ከባባድ ትምህርት ነው። ወለደ የሚል ነገር ማለት ፈጣሪ ሲወልደው ማለት ነውና እኔ አይ ዶንት ኖ እንዴት እንደምታደርጊ አላውቅም። ራሱ እግዚአብሔርን ወለደ የሚል ትምህርት በጣም ከባድ ነው። ደግሞ ባህሪ ነው ደግሞ የሚወልደው እኮ ራሱ ኖርማል እንትንም ቢሆን ጥሩ ነው። ባህሪንም ራሱ ጭምር ነው የወለደው። እኛ ቤተክርስቲያን ያስተማረችን ከእመቤታችን ኢየሱስ ክርስቶስ ከእመቤታችን ይኸውልሽ ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ እዩ። ከእግዚአብሔር ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ ይኸውም ከአብ ባህሪ የተገኘ ነው ይላል። ከባህሪው ነው የተገኘው። አስቢ፣ ከባህሪ የሚገኘው ደግሞ ባህሪ ነው ራሱ። ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩኝ ከእግዚአብሔር የተገኘው እግዚአብሔር ነው እንጂ ይላል። ወይ ጉድ! ከእግዚአብሔር የተገኘው ምንድነው? ከእግዚአብሔር የተገኘው ምንድነው? ፈልገው ነው። ከእግዚአብሔር የተገኘው እግዚአብሔር ነው። ከእግዚአብሔር የተገኘው እግዚአብሔር ነው። አስገኝ እግዚአብሔር አለ፣ የሚገኝ እግዚአብሔር አለ። እግዚአብሔርን አስገኝቶታል ራሱ ማለት ነው። ሃይማኖተ አበው ምዕራፍ 88 ቁጥር 9 ላይ እርሱ ከአብ ባህሪ የተገኘ ነው ይላል። እግዚአብሔር ከእግዚአብሔር ሲገኝ ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእማካል ባህሪ ዘእምባህሪ ነው ይላል። እንደገና ደግሞ ተመልከቺ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። እንዴት የባህሪ ልጅ ነው? ባህሪ ነው። አባትና ልጅ ባህሪ አድርጎ ለምን ያስቀምጣቸዋል? እንደገና ተመልሶ ሃይማኖተ አበው ምዕራፍ 99 ቁጥር 6 ላይ እኛም አብ እንዳልተወለደ አስገኝም እንደሌለው ፈጽመን እናምናለን እናስተምራለን። አባትነት አይፈለስም አይለወጥም፣ ከማንም አልተወለደም፣ ለመገኘት ምክንያት የሆነው ማንም የለም። አብ አልተወለደም፣ አልተገኘም። ወልድ ግን የተገኘ ነገር ነው ራሱ። ሃይማኖተ አበው ምዕራፍ 6 ቁጥር 2 ላይም እንደዛ ነው የሚለው። በእግዚአብሔር አብ እናምናለን፣ በባህሪው አስገኝ የለውም፣ ተፈልጦ የለውም፣ ተከፍሎ የለውም። እሱ ዘ ኮዝ ኦፍ ኤግዚስተንስ ነው፣ ምንጭ ነው፣ መንስኤ ነው፣ ምክንያት ነው፣ መሰረት ነው፣ አስገኝ ነው። ይሄን ነው እንትን ነው ማለት ነውና ከባድ ትምህርት ነው ራሱ። አላህ ይሆናችሁ እንግዲህ ማለት ነው። ኦሪት ዘፍጥረት 2:22 ላይ ታስታውሻለሽ? 23 ያህዌ አምላክ ከአዳም የወሰዳትን አጥንት አድርጎ ስጋ አድርጎ አመጣት ይላል። ሴት አድርጎ ሰራት፣ ወደ አዳም ማምጣት። አዳም ሲያገኛት ይቺ አጥንት ከአጥንቴ ስጋዬ ከስጋ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላለች። ከማን የተገኘችው? ከአዳም ነው የተገኘችው ማለት ነው። አዳምና ሔዋን ስንት ሰዎች ናቸው? ሁለት ናቸው። እንደዛ ነው። አምላክን ካስገኘ ስንት አምላክ ነው የሚሆነው? ሁለት አምላክ። ይሄ ነው እንግዲህ። ያልተወለደ አምላክ ደግሞ አለ። ያልተወለዱ አሉ፣ ሁለት ናቸው ራሱ የቀሩ አሉ። ከማርያም የተወለደው አለ። እነሱ ማን ናቸው? ማርያም የወለደችው አሉ። አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ፣ ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ፣ ሁለት። በክርስትና ሃይማኖት ውስጥ አኒ ያልወለደ ያልተወለደ
በባህሪ ውስጥ መወለድ የሚባል ባህሪ የሌለው አምላክ አለ። ዘንድሽ ታውቂያለሽ? ይሄን አምላክ አምላክ ነው። አልወለደም፣ አልተወለደም፣ አይወልድም፣ አይወለድም። በባህሪ ውስጥ መወለድ የሚባል ባህሪ የሌለው ነው። ማን ነው? ግን አምላክ ነው። ያመልኩታል ብላ ማን ፈልጊ እስቲ ማን ይመስልሻል? ፈልጊ። አብና እንደ አላህ አብማ ይወልዳል። አብ ወልድ መንፈስ ቅዱስ እና እግዚአብሔር። ከዛ ውጪ ሌላ ምን አለ? አይወልድም፣ አይወለድም፣ አልወለደም፣ አልተወለደም። በባህሪ ውስጥ መወለድ የሚባል ባህሪም የለውም። ግን አምላክ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ መንፈስ ቅዱስ ግን አያውቁትም። ብዙ ሰዎች ክርስቲያኖች አያውቁም። ያልወለደም ያልተወለደም የማይወልድም የማይወለድ በባህሪ ውስጥ መወለድ የሚባል ነገር የለውም። መንፈስ ቅዱስ ሰራጺ ነው ሚሉት አለ። ሰራጺ ነው ግን አይወልድም አይወለድም። ሰራጺ ነው ግን አይወልድም አይወለድም ማለት አዎ። ስለዚህ እንደዛ ነው። ከማን ጋር ይመሳሰላል ይህ ትምህርት? ከማን ትምህርት ጋር? እኛ ሙስሊሞች አላህ ምንድነው እንላለን? አይወልድም አይወለድም። መውለድና መወለድ ደግሞ ባህሪው አይደለም ነው ብለን ምናምን አይደል? እንደዛ ነው ብለን ምናምን አላሁ አህድ አላሁ ሰመድ ለም የሊድ ወለም ዩለድ። አላህ አልወለደም አልተወለደም ነው ብለን ነው። አይወልድም አይወለድም ብለን ነው ምናምን። አልወለደም አልተወለደም። መውለድና መወለድ የሚባል ባህሪ የለውም አይደል? ስለዚህ እኛን ለምን ይቃወሙናል? እነሱ ጋርም እኮ አለ እኮ የማይወልድ የማይወለድ አምላክ አለ። ያልወለደ ያልተወለደ እና ደግሞ የማይወልድና የማይወለድ በባህሪው ውስጥ መውለድና መወለድ የሌለበት በባህሪው በግብሩ እንደዛ አይነት የሌለበት አምላክ አለ። ግልጽ ነው። ይሄን ይመስላል እንግዲህ። ስለዚህ ምን ይሻለናል? መስለም ነው። አንቺ እኮ ዝም ብለሽ እኮ ነው ውስጥሽ ሰልሞ ውጭሽ ያልሰለመ ሰው ማለት ነው። ከርታታ ማለት እረኛ የሌለው በግ የሚቆዘበዝ በግ ማለት ነሽ አንቺ። እኔ ይኸውልህ ስለ ስላሴም ስንጠይቅ ሚስጥረ ስላሴ እስቲሻሁን ስለ ስላሴ በደንብ አስረዳኝ። ሚስጥር ሳይሆን በአማርኛ በቃ ግልጽ አድርገህ ስላሴ ሚስጥር አይደለም ይሄ ነው ብለህ አስረዳኝ እስቲ። ስለ ስላሴ ስንጠይቅ ሚስጥር ነው እንባላለን። ሚስጥር ከሆነ ደግሞ እኔ ያን ሚስጥር እኔ መረዳት ካልቻልኩኝ ብዬ ነው ራሴን እንደ እንትን ማደርገው እንጂ ሚስጥር ከሆነ እኔ ልረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ ነው እንጂ የሆነ እንዴት ልበለ በጣም ከባድ ነው። ቀለል አድርገሽ ምን እንደምታደርግ ታውቂያለሽ? የምጠይቃቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። አዎ ይልሻል አይደል? ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቂያቸው። ሶስትነት ማለት ነው ትርጉሙ። ስላሴ ማለት ሶስትነት ማለት ነው። ሲምፕሊሲቲ ድገሚልኝ። ሶስትነት። አዎ። ስለዚህ አምላክ ሶስትነት ነው ወይ ብለሽ ጠይቂያቸው። ያ ጥያቄ አይመልሱልሽም ራሱ ማለት ነው። እና እዚህ ጋር ምን ይላል መሰለሽ? ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ምን ይላል? ለመለኮትን ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ይመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባላል። ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። መለኮት በአካል ስንት ነው? ሃኒ መስተምሩት ግን ሰይፈ ስላሴ ላይ ሶስት ነው የሚላል። መለኮት በአካል ሶስት ነው ይላል። ይኸውልሽ ለመሰለሽ አሁን አምላክ ሞተ ይሉሻል። እንዴት ሞተ ስትያቸው በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ መለኮት ሶስት ነው፣ ግን በምን በአካል ሶስት ነው ይላል። እዚህ ጋር ነው ደግሞ አሁን ተመልካች ሰይፈ ስላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ ደግሞ በጽርሐ አርያም ለሚኖር ልዩ ሶስት አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ
ከዛ በኋላ አንድ አምላክ ነው ይላሉ። ተመልሰው መጥተው ማለት ነው። ተመልሰው መጥተው ይላሉ አንድ አምላክ ነው ይላሉ። ከዛ ደግሞ ተመልሰው ደግሞ ሐምሌ 7 ቀን ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን እንዲህ የሚል ዜማ አለ። አይተሽ ከሆነ ነአምን ወነአምልክ ባህሉ እግዚአብሔር እምቅድመ ዓለም ሀሎ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘመክናሁ ለአብ ይመስሎ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ሁሉም በሚሞላው መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ጭማሪ ነው። ዘዳግም 6:4 ላይ ሽማ እስራኤል ያኸዌ ኤሎሃይኑ ያኸዌ አኻድ አለ። እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር ነው እያለ እዚህ ጋር ደግሞ ሶስት አሉ እየተባለ የሚባልበት ነገር ትንሽ ይከብዳል። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይም አምላካችን ያለ መለየት ሶስት ነው ይላል። ዝገምላችሁ አንዴ ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባዋል። ለመለኮት ሶስትነት ምን ይለዋል? ምስጋና ይገባዋል። ለዛ ነው ዘዳግም 13:7 ላይ አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስትሽ አትበሉ ይላል። አይሁዳኖች እስራኤሎች የማያውቁት አብርሃም የማያውቀው ይስሐቅ የማያውቀው ያዕቆብ የማያውቀው ነቢያት የማያውቁት ሶስት ብለው የማያውቁትን ስሉሳውያን ወይም ደግሞ ትሪኒታሪያን የሚባሉ ሰዎች አንድም ሶስትም ነው ብሎ የሚያመልኩት አምላክ በጣም የሚገርም ነው ራሱ። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ምን እንደሚታውቂያለሽ? ሶስት ልዑላን ገዢዎች፣ ሶስት ጌቶች፣ ሰለስቱ አጋዕዝት። እግዚ አንድ ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። ሶስቱ ጌቶች ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ ያለ አጋዕዝተ ዓለም ሥላሴ ቅጠል እንኳን ከግንዱ ተለይቶ አይረግፍምና ይላል። አጋዕዝት ማለት ጌቶች ማለት ነው። ዓለምን የሚያስተዳድሩ ስንት ጌቶች ናቸው? ሰለስቱ አጋዕዝት ናቸው። የሰማሽኝ ነው? ሰለስቱ አጋዕዝት ማለት ምን ማለት ነው ትርጉሙ? ሶስቱ ጌቶች ነው። ሶስቱ ጌቶች ማለት ነው። አጋዕዝተ ዓለም ሥላሴ አጋዕዝተ ዓለም ሥላሴ ዓለምን የሚገዙ ዓለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። እዚሁ ላይ ደግሞ ቅድስትም ይባላሉ። ብዙ አጋዕዝተ ዓለም ቅድስት ችግር የለውም። ኦኬ ቅድስት ማለት የቅዱስ ብዙ ቁጥር መሆን ይችላል። የብዙ ቁጥር መሆን ይችላል። ቅድስት ማለት ለሴቶች ለሴት ሲሆን ነው። ቅዱስ ለወንድ ነው፣ ቅድስት ለሴት ነው። ግን ቅድስት የሚለው ቃል በግዕዝ ለብዛትም እንጠቀምበታለን። ለብዛትም ቅዱሳን የሚለውን ተክቶ የመጣ ነው። ሥላሴ ምን ይባላሉ? ስሉስ ቅዱስ ይባላሉ። ስሉስ ማለት ምን ማለት ነው ታውቂያለሽ? ስሉስ ቅዱስ ምን ማለት ነው ዲያቆን? ስሉስ ማለት ምን ማለት ነው ዲያቆን? የሆነ የሚሰልሱ ማለት ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ። ስሉስ ቅዱስ ማለት ምን ማለት ነው ዲያቆን? ሶስት ቅዱስ ማለት ነው። ሶስቱ ቅዱሳን ሶስት ቅዱስ ማለት ነው። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። አዎ አሁን ያዝልኝ። ይሄን ካያስክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ሥላሴ ማለት ሶስቱ ሥላሴ ማለት ነው። ሶስቱ ምን ሥላሴ ማለት ነው ራሱ ማለት ነው። ራዕይ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ። ወይቤሌ አትስከድ አልቁ ዮጊ ገብረ አጋስቲኪ ነአ ወሐዘ ከነቢያት ወአዘለ ያቅቡ ቃለ ዝንቱ መጽሐፍ ወአንተ ስለ እግዚአብሔር ስገደላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዘኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል ራሱ የለም። አንድምታው ላይ ግን ምንድነው ያደረገው? ገብረ አጋዕዝተ አነ የጌቶች የሥላሴ ገዢ ነህና ሐዋርያት ጌቶች የሆኑትን የሥላሴ ገዢ ነህና ብሎ ያስቀምጣል። ጌቶች
ጌታ አይደለም እኮ ያለው ጌቶች አጋስቲከ እያለን አጋስት ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ሥላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋስት ዓለም ሥላሴ የአብርሃምን የልቡን ቁራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ ይላል። አጋስት ዓለምን የሚገዙ ጌቶቹ አጋስት ዓለም ማለት የዓለም ጌቶች ማለት ነው ትርጉሙ ማለት ነው ራሱ ማለት ነው። እንዝራ ስብሐት መጽሐፍ 11 ቁጥር 19 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ ቆምሽ እንጨት አንቺ ነሽ ይላታል። ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? ሃኒ ክርስቲያኖች የሚያመልኩት ስንት ጌታ ነው? አንድ ነው። ግን ይሄ እንደዚህ አንድ ሥላሴ ሰለስቱ አጋስት ይላል። መክሊትን አስገቧት። ሰለስቱ አጋስት እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ጎትታት እንዴ አካውንቷ እንትን ነው መሰለኝ ገስትም ላይ የለችም። ጎበስ ላይ ገስት ላክና ትግባ። السلام عليكم ورحمة الله وبركاته. ندينا أستاذ ندينا. وعليكم السلام ورحمة الله وبركاته. ندينا. أفح بسلامنا. الحمد لله. رالو. ما قبل تنش. أوكي ما تا لازم على الوكالة عجيني وما. أي ما شاء الله. ستافع تنش كذا أستاذ قدم كدياكون غير ستاورو كزاري بفيت كسموت كرت تنش قرالي. መዋት የሚለው ቃል ሟች ብለው ሲተረጉሙት ነበር ብዙ ጊዜ ሰማሁትና ሊኩሊ ብቻ አረብኛ ጋር እንዳይቀላቀልብኝና ለሁሉም ነፍሶች ሟች ነው ወይስ ለነፍሶች ሁሉ የሞተች ብሎ ነው የሚተረጉመው? አይ ለሁሉም ነፍስ ለሟች ሁሉ ነፍስ ቤዛ የሆነች ብሎ ሲተረጉሙ ስለሰማ ወጣ ኔትወርክ ነው መሰለኝ መልሱት። እሱ ስለሚመለስ ኡስታዝ ጥያቄ ልጠይቅ። ሰላም አለይኩም። ኦኬ ልጨርስና እንትን ይበል እሱ ይግባ እስከዛ ድረስ ማለት ነው። ልጨርስ የሥላሴን ጉዳይ ተመችቶኛል። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል አለ። ለመለኮት ሶስትነት ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 75 ላይ ደግሞ ለሥላሴ ሶስትነት ምስጋና ይገባል። የሥላሴ ሶስትነት ነው ምስጋና እየተገኘ ያለው። ይሄን ነው ይሄኛውን ነው በጣም የሚያስፈራ። ይሄንን ስሙት። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት የምትመለከው? ልዩ የምትሆን ሶስትነት በሶስት አካላት ማናት? እሷ ማናት? በሶስት አካላት በአብ በወልድ በመንፈስ ቅዱስ የምትመለከው ሶስት ልዩ ሶስትነት የምትባለው ማናት? የምትመለከው አረ ማናት ንገሩኝ። እኔ እቺን አላቃትም። እኔ ሰምቼ አላቅም። ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት እቺ በሶስት አካላት የምትመለክ? አረ ማናት እቺ ሶስትነት የምትባለው በሶስት አካላት ያለችው ማናት? እኔ ምን አውቄ? ጻፊው በደንብ እንዳጠይቂ በጻፊው እንደዛ ከፍ ጥያቄ ካለሽ ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ እኔ እኮ ቪዲዮ መክፈት ራሱ አልችልም። ላሳያችሁ ነበር። የሚችል ሰው አለ ማውጣት የሚችል? ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ የሚችል አሚር ትችላለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ልክፈትልህ ኡስታዝ? ሃይማኖተ አበው ማውጣት ትችላለህ? ሃይማኖተ አበው ሃርድ ኮፒ ነው ያለኝ፣ ቤት ነው ስራ ቦታ ነኝ። ኦኬ የሚችል ሰው አለ ሶፍት ኮፒ ያለው? ሐሰን ታቻልና እስኪ ሐሰን አንድ ቁጥር ጻፍልኝ። ሐሰን ላስገባው ኡስታዝ። ሰላማዲን ካለ አንድ ቁጥር ጻፍ። አንተ ሐሰን ነው ከተመቸ አንድ ቁጥር ጻፍልኝ። አልገባም።
ከባድ ነው ግን ያዙት። ለማንኛውም ማለት ነው ሲመቻችሁ አውጡላቸው ማለት ነው። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ምዕመናን ክርስቲያን ነው ወይስ ሰላም ብያለሁ? ምዕመናን ክርስቲያን ነው። እየወጣ ነው ኔትወርኩ ነው መሰለኝ። መልሱት ካለ አንዳንድ ጻፍና ግባ። ሙእሚን ምዕመን በግዕዝ በአማርኛ አማኝ ማለት ነው ትርጉሙ። ምዕመናን ማለት ደግሞ ሙእሚኑን ነው በአረብኛ። ምዕመናት ማለት ደግሞ ሙእሚናት። ማሻአላ ተመሳሳይ ነው። ይሰማል። ምዕመናን አሰም ማውጣት ትችላለህ? አዎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ያለውን አውጣላት። ይሄ እዚህ ጋር ሃይማኖት ይሄን እዚህ መጽሐፍ ውስጥ ነው። ሃይማኖተ አበው ከዛ ምዕራፍ 99 ቁጥር 5 ምዕራፍ 99 በምዕራፍ ነው የተቀመጠው። በምዕራፍ ነው የተቀመጠው። እዚህ ላይ ግን በምዕራፍ የትኛው ነው ኡስታዝ? የትኛው ነው? ምን በምዕራፍ ነው እንጂ ስትነካው ምዕራፍ አለው ራሱ ያሳያል። ንካው፣ አንዱን ንካው። አዎ ስንት ነው አሁን? እስቲ አሁን ምዕራፍ 7 ነው ያለኸው። ከዛ ግባ እንደዛ ወደዛ እንትን በል ሃይማኖተ አበው ምዕራፍ 7 ከዛ ወደ ላይ ወታች ወረድ ንካው። እስቲ አሁን ምዕራፍ 116 ነው ያለኸው። አሁን ወደ ኋላ ወደ እዛው እያለ ንካው። አትነካካው። እሺ አትነካካው። እዛው እያለ እንደዚህ በለው፣ በእጅ እንትን በለው፣ በእጅ ነካካው። አዎ ንካው። ወደዛ። አዎ እንደዛ 108 107 106 104 100 ከዛ አሁን እዚህ ጋር ነው። ከዛ እንትን በል 100 ነው አሁን ያለው። አሁንም እንትን በል አንድ ዙር። አዎ ስንት ነበር ያልኩህ የነበረው? 99 5። አዎ ምዕራፍ 99 ቁጥር 5 ላይ አውጣ። ቁጥር 5 አሁን ቁጥር 5 ተመልከቺ። እርሱ አንድ አምላክ ነው፣ ሶስት አማልክት አይደለም፣ አንድ ፈጣሪ ነው፣ ብዙ አይደለም። የማይመረመር የአምላክነት ክብር ለመለኮት ገንዘቡ ነው። ፈጥኖ ይላል መግዛት በመተነ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት አለ። ማናት እቺ? ኧረ ማናት? ልዩ የምትሆን አይሻት እዚህ ጋር ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት። አይሻታኒ ልዩ የምትሆን ሶስትነት በሶስት አካላት ስላሴ ናቸው። ሶስት አካላት በሶስት አካላት ታውቃ የምትመለክ ማናት? ስላሴና ሶስት አካላት ይለያያሉ? ስላሴ በሶስት አካላት እኮ ነው ታውቃ ታይታችሁ። በሶስት አካላት ሶስት አካላት እነማን ናቸው? አብ ወልድ መንፈስ ቅዱስ ናቸው። በዚህ በአብ ወልድ መንፈስ ቅዱስ የምትታወቀዋ ልዩ ሶስትነት የምትባለው ማናት? የምትመለከዋ ቤተክርስቲያን አይደለችም፣ እዛው ያለ ነገር ነው። ከመጣልኝ ላቀርማ ቁጥር 11 ላይ ያወጣልኝ። 11 ላይ ቁጥር 11 ላይ እዛው ላይ ቁጥር 11 ላይ አረ ቁጥር 11 ላይ ነው። ምዕራፍ 11 ላይ እኮ አላልኩም። 90 ላይ ነው ያለው። 99 ላይ እዛው ቁጥር 11 ላይ እዛው ላይ ቁጥር 11 ላይ ሂድ ቁጥር 11 ላይ ሂድ አሁንም 96 ላይ ነው ያለው። ማን ተንቀሳቀስ አለ? ፍጥነት ደግሞ እኮ ቁጥር 11 እዛው ላይ ቁጥር 11